ልክ እንደዚህ ለመደብደብ ወይ ለማስነሳት እንኳን ቢሞከር ይደበድባል እንጂ አይነሳ ማለት ነው። አሁን ልክ እንደምታዩት በእጅ ስልክ ትእዛዝ ተሰጥቶታልና ይሄ መኪና በእጅ ስልክ ትእዛዝ የተሰጠው መኪና ደግሞ እንዳይነሳ ያስችላል ማለት ነው። አንዴ እኛ በእጅ ስልካችን ከዘጋን በቀላሉ አይነሳም ወይም ቢደበደብም አይነሳም ማለት ነው። ልክ እንደዚህ ይደበድባል እንጂ አይነሳም። እንደምታዩት ኳድሮ ላይ ወይም ዲስፕሌይ ላይ ምንም አይነት የኳድሮ ምልክት አይበራም፣ ባዶ ነው። ያ ደግሞ ማለት በእጅ ስልክ የተሰጠው ትእዛዝ ሙሉ ለሙሉ ኢንጂን እንደተዘጋ ወይም እንደተቋረጠ ያሳያል ማለት ነው። ልክ እንደዚህ ለመደብደብ ወይ ለማስነሳት እንኳን ቢሞከር ይደበድባል እንጂ አይነሳ ማለት ነው። ከፍተን ደግሞ እንዴት እንደሚሰራ ልናሳያችሁ እንችላለን። መጀመሪያ እንዴት እንደምንከፍት በእጅ ስልካችን እንደዘጋ ነው በእጅ ስልካችን ዘጋ እንከፍተዋለን ማለት ነው። ቀደም ዘግተነው ነበር። በእጅ ስልክ ወይ በተቆጣጣሪው አካል የተዘጋ ሞተር አይነሳም አይተናል። አሁን ደግሞ በእጅ ስልክ እንዴት ሲከፈት እንዴት በቀላሉ እንደሚነሳ እንመለከታለን ማለት ነው። መጀመሪያ ቀደም ኳድሮ ስንከፍተው አይበራም ነበር፣ ሙሉ ለሙሉ ጨለማ ነው። አሁን ግን እንደምታዩት ፊት ለፊት ላይ ሙሉ ያለው የኳድሮ ላይት ይበራል። ቀጥሎ በአንድ የቁልፍ ትእዛዝ በቀላሉ መኪናችን ይነሳል ማለት ነው። ምንም አይነት መደብደብ ወይም ምንም አይነት ያለመነሳት ነገር አይኖረውም። ትእዛዝ በተሰጠበት በመዝጋትም ወዲያው ይዘጋል፣ በመክፈትም ደግሞ ፐር ሰከንድ ውስጥ እንደዚህ በቀላሉ ኳድሮ ይበራል መጀመሪያ፣ ከዛ ይነሳል ማለት ነው።